በዚህ ቤት ደህና አደራችሁ። ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል። ጉድ ኒውስ ይዘን መተናል። የይሁዳ አንበሳ የናዝሬቱ ኢየሱስ ምክንያቱም ቃሉ ላይ የተነገረ ሰው ማንም ሙቭ አያደርገው። እዚህ እግዚአብሔር ቃል ላይ ቆማችኋል። ምንም ቢመጣ አይወስዳችሁ። አንተ እና እግዚአብሔር ኦ ማይ ጉድነስ ታሪክ ትሰራላችሁ። እግዚአብሔር ምን ብሏቸዋል? የተባረካችሁ ናችሁ። ስለዚህ ምን አድርጎ ያውጣል? Lord, we need your mercy. ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ ከክብር ሕይወት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የእግዚአብሔር ቃል ትምህርት ነው። ባለፉት ሳምንታት እግዚአብሔር አባት ነው በሚል ርዕስ እናስተምራችሁ ቆይተናል። አሁን ደግሞ በዚህ በሚቀጥሉት ሳምንታት በክርስቶስ ያለንን ማንነት መረዳት በሚል ርዕስ በጣም አስደናቂ የሆነ ትምህርት ይዘንላችሁ እንቀርባለን። በዚህ ትምህርት ውስጥ በእናንተ ሕይወት ላይ በጣም አስደናቂ የሆኑ ለውጦች እንደሚሆኑ እናምናለን። ሰዎች በክርስትና ሕይወት ውስጥ ስኬታማ የክርስትና ሕይወት ይኖራቸው ዘንድ በክርስቶስ ያላቸውን ማንነት መረዳት በጣም ወሳኝ የሆነ ነገር ነጥብ እንደሆነ እንድታውቁ እንፈልጋለን። ማንም ሰው በክርስቶስ የሆነውን ነገር ካልተረዳ በስተቀር በዚህ ምድር ላይ የሚኖራቸው ኑሮች ስኬታማ ወይም ደግሞ እግዚአብሔር በሚፈልገው መልኩ ውጤታማ የሆነ የክርስትና ሕይወት ላይኖረው ይችላል። ስለዚህ በእነዚህ ሳምንታት በክርስቶስ ያለንን ማንነት መረዳት እንዴት እንዳለብን፣ ይህንን ደግሞ ማንነት ስንረዳ የምናገኛቸውን ነጥቦች እንረዳለን። ስለዚህ በጌታ በኢየሱስ ሁላችሁንም በያላችሁበት ስፍራ የእግዚአብሔር ሰላም እንዲደርሳችሁ እንጸልያለን። በጌታ በኢየሱስ ስም እነዚህን መልእክቶች ሲሰሙ የክብር አባት እግዚአብሔር መንፈሳችሁን እንዲከፍት፣ አይኖቻችሁን እንዲያበራ፣ የጥበብና የመገለጥ መንፈስ እንዲሰጣችሁ፣ ብርሃን በርቶላችሁ ደግሞ ለብዙዎች በረከት እንድትሆኑ በጌታ በኢየሱስ ስም እንጸልያለን። ይህን መልእክት ጋብዘናችኋል። ሻሎም። የኔ ሕይወት በዛሬው የመጋቢት ሰባት ትምህርት ይህ ተካቷል። ብዙ ሰዎች ከውጭ ጠንካራ ስለሆኑ ከውስጥ ጠንካራ የሆኑ ይመስላቸዋል። እኔ በምድረ በዳ የሚጮህ የእግዚአብሔርን ድምጽ የሚያመጣ ሰው ነኛል።
ስፖርት መስራት ምንም ክፋት የለውም። መጽሐፍ ቅዱስም ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል የሚለው። አሁን ትምህርቱ ይቀጥላል። መልካም ቆይታ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ ከክብር ሕይወት ቤተክርስቲያን እየተዘጋጀ የሚቀርብላችሁ የእግዚአብሔር ቃል ትምህርት ነው። ሁላችሁንም በያላችሁበት ስፍራ ሰላም እላችኋለሁ። ዛሬ ደግሞ አዲስ ርዕስ ይዤላችሁ መጥቻለሁ። በጌታ በኢየሱስ ስም እግዚአብሔር መልካም ጊዜ እንደሚሰጠን አምናለሁኝ። ስለዚህ ሁላችሁም በያላችሁበት ስፍራ ሆናችሁ መጽሐፍ ቅዱሶቻችሁን ይዛችሁ ከኔ ጋር የእግዚአብሔርን ቃል ትካፈሉ ዘንድ በታላቅ አክብሮት ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት አዲስ ርዕስ አለ። ባለፉት ሳምንታት በተከታታይ ስንማራቸው የነበሩ የእግዚአብሔር ቃል እውነቶች ነበሩ። በእነሱ እንደተጠቀማችሁ አምናለሁኝ። ያላችሁ ምስክርነቶች፣ በሰማችኋቸው እውነቶች ውስጥ ያገኛችሁትን ነገር ደግሞ ብትጽፉልን ደስ ይለናል። መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ እንደዚህ ብሎ ይናገራል። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስም ምስክርነት ይህ ነው። መጥምቁ ዮሐንስ ነው ይሄ። አይሁዳውያን ስለ ዮሐንስ ማንነት ግራ ስለተጋቡ የዮሐንስን ማንነት ለመጠየቅ ጥያቄ የላኩበት ጊዜ ነበር። እሱም ጥያቄያቸው ምን የሚል ነው? አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረ፣ አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። እንኪያስ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ ይላል። በዚህ ስፍራ ላይ አንድ ጥያቄ የጠየቁትን ጥያቄ ያሳየናል። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስም መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፈር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ከዚህም በኋላ ሌላ ሐሳቦችን ሲቀጥል ታዩታላችሁ። በዚህ ስፍራ ላይ አንድ ቁልፍ ሐሳብ በቁጥር 21 ላይ እና በቁጥር 19 ላይ የምታገኙት ቁልፍ ሐሳብ አለ። የመልእክቴ ርዕስ ከሱ ላይ ስለሚነሳ ነው ይህን ቃል ያነሳውላችሁ። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናት ሌዋውያንን በላኩበት ጊዜ ዮሐንስ ምስክርነትን ሰጠ። አንተ ማነህ? የመልእክቴ ርዕስ ማንነትን ስለማወቅ ነው፣ ወይም ደግሞ በክርስቶስ ያለንን ማንነት በሚገባ ማወቅ በሚል ርዕስ ነው በተከታታይ ለሚቀጥሉት ሳምንታት ደግሞ የእግዚአብሔርን ቃል አብረን የምንካፈለው። ስለዚህ በደንብ አስተውላችሁ ይህንን የእግዚአብሔርን ቃል እውነት ትሰሙኝ ዘንድ በጌታ በኢየሱስ ስም ጠይቃችኋለሁ። ምክንያቱም ይህንን መልእክት በትክክል ከተረዳችሁት የሚኖራችሁን የክርስትና ሕይወት ወደ ሌላ አቅጣጫ የሚቀይርና በሚኖራችሁም የክርስትና ሕይወት ላይ ስኬታማ የሆነ ውጤታማ የሆነ የክርስትና ሕይወት እንዲኖራችሁ ያደርጋል። መጽሐፍ ቅዱሳችን ስለ ማንነት ብዙ ይናገራል። በጣም የሚያስገርመው ብዙ ሰዎች ስለ ራሳቸው ማንነት ትክክለኛ አመለካከት የላቸውም። ከዚህ የተነሳ ብዙ ሰዎች በምድር ላይ ሲኖሩ ምን አይነት ነገር ነው የሚኖሩት? በስራቸው ማንነታቸውን ሲያስተዋውቁ ታያላችሁ። አንዳንድ ጊዜ አንዳንድ ሰዎች ማን ልበል ስትሏቸው ጋዜጠኛ ከሌ ይባላለሁ፣ ወይም ስፖርተኛ ከሌ ይባላለሁ፣ ወይም ጸሐፊ ከሌ ይባላለሁ፣ ወይም ዶክተር ከሌ ይባላለሁ። እነዛም ማለታቸው በራሱ ችግር የለውም። ነገር ግን ስራቸውን የማንነታቸው መገለጫ አድርገው ወይም ደግሞ አንዳንድ ጊዜ ሰዎች ያላቸውን የሆነ ነገር ለምሳሌ የተማሩት ትምህርት ሊሆን ይችላል፣ ወይ ያላቸውን ገንዘብ ሊሆን ይችላል፣ ያላቸውን ዕውቀት ሊሆን ይችላል፣ ባላቸው ወይም በቤተሰባቸው ሊሆን ይችላል። በተለያየ መልክ ማንነታቸውን በስራቸው ውስጥ ለመግለጽ ወይም ባላቸው ነገር ውስጥ ለመግለጽ ሲሞክሩ እናያለን። መጽሐፍ ቅዱሳችንን ግን በትክክል ስናጠና
ማንነታችንን እንዴት እንድንረዳ እንደሚገባን መጽሐፍ ቅዱስ ያስረዳናል። ማንነት የሚለውን የእንግሊዘኛ ዲክሽነሪ ሲፈታው ምን ማለት እንደሆነ በደንብ አስተውላችሁ እንድትሰሙኝ ይፈልጋለሁ። ይሄ አይደንቲፊኬሽን የሚለውን ቃል መጽሐፍ ቅዱሳችንም እንደገና ደግሞ የመጀመሪያ አስቀድሜ ስለ ማንነት የዌብስተር ዲክሽነሪ የሚሰጠንን ትርጉም ልሰጣችሁ ፈልጋለሁ። ምን ማለት ነው? አይደንቲፊኬሽን ማለት to consider, treat as the same, the condition or fact of being the same in all qualities under consideration ይለዋል። ምን ማለት ነው? አንድን ነገር በተሰራበት ትክክለኛ ሁኔታ፣ በተሰራበት ትክክለኛ ጥራትና ማንነት፣ በተሰራበት ባለው ኳሊቲ ወይም ጥራት መጠን መረዳትና ዕውቅና መስጠት ማለት ነው ይለዋል። ብዙ ሰዎች በውጨኛ ማንነታቸው ብቻ ራሳቸውን ይገልጻሉ። ነገር ግን ከውጨኛው ማንነታችን ይልቅ የውስጠኛው ማንነታችን ትልቅ የሆነ ማንነት ነው። መጽሐፍ ቅዱስ እግዚአብሔር በክርስቶስ አዲስ የሆነን ዝርያ እንደሰራ፣ ይህም ዝርያ ደግሞ ለየት ያለ ፍጡር እንደሆነ፣ ይህ ፍጥረት ደግሞ እግዚአብሔር ከፈጠራቸው ፍጥረታቶች በሙሉ የተለየና እጅግ አስደናቂ የሆነ ፍጥረት እንደሆነ መጽሐፍ ቅዱሳችን ይናገራል። ሰዎች በደንብ አስተውሉ። ማንነታቸውን ከተረዱት በላይ ከዛ አልፈው መኖር አይችሉም። ስለ ማንነታችሁ በሚኖራችሁ መረዳት ላይ ነው ህይወታችሁ ተወስኖ የሚኖረው። ስለ ማንነታችሁ ያላችሁ መረዳት ዝቅተኛ ከሆነ በምድር ላይ የምታመጡት ኢምፓክት ወይም ተጽዕኖ እጅግ ዝቅተኛ ነው የሚሆነው። በምድር ላይ የሚኖራችሁ ተጽዕኖ ደግሞ ዝቅተኛ ከሆነ ህይወታችሁ በሁሉም አቅጣጫ ዝቅተኛ ሆኖ ነው የሚኖረው። ስለዚህ በመጽሐፍ ቅዱስ ውስጥ ያሉትን ማንነቶቻችሁን በትክክል ልትረዷቸው ይገባል። ቅድም ባነበብኩላችሁ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ስለ ራሱ ማንነት ትክክለኛ የሆነ አመለካከት ነበረው። በተጠየቀው ጥያቄ ውስጥ የሰጠው መልስ የሚያስደንቅ መልስ ነበር። አንተ ማን ነህ ሲባል እኔ ያቶ ዘካርያስ ልጅ ነኝ ብሎ አይደለም የመለሰው። ወይም ደግሞ ስለራሱ የተዛባ አመለካከት አጣቆኝም ወይ እንትን ሰፈር የነበርኩት ብሎ አይደለም መልስ የሰጣቸው። መጽሐፍ ቅዱሳችሁን ስታነቡ አንተ ማን ነህ ሲባል ስለራሱ ከእግዚአብሔር ቃል ውስጥ ፈልጎ ማንነቱን አግኝቶ ነበር። ስለናንተ ሰዎች ከነገሯችሁ በላይ፣ ሁኔታ ከነገራችሁ በላይ፣ አሁን የምታሳልፉት ችግር ከነገራችሁ በላይ የእግዚአብሔር ቃል የተናገራችሁ ነገር የተሻለ እውነት ነው፣ የበለጠ እውነት ነው። እውነተኛው ነገር እግዚአብሔር ስለናንተ የተናገረው ነገር ነው። ምናልባት አሁን እያለፋችሁበት ያለው ሁኔታ አስጨንቋችሁ፣ ግራ አጋብቷችሁ፣ በተለያየ ሁኔታ መልካችሁን አበላሽቶት፣ ህይወታችሁን አበላሽቶት፣ ለራሳችሁ ያላችሁን ግምት አበላሽቶት ሊሆን ይችላል። ነገር ግን መጽሐፍ ቅዱስ ስለናንተ የሚናገረው ነገር አሁን ካላችሁበት ሁኔታ በላይ እጅግ የላቀና የጠነከረ እውነት ነው። ልክ ነው። አሁን ያላችሁበት ነገር ትክክል ሊሆን ይችላል። ነገር ግን እውነቱ ግን እግዚአብሔር ስለናንተ የተናገረው ነገር። የእግዚአብሔር ሰው ቲዲ ጄክስ ሲናገር በጣም የሚያስደንቅ አንድ ነገር የሚለው ነገር አለ። አንዳንድ ጊዜ አንዳንድ ሰዎች ስለራሳቸው ካላቸው አመለካከት በላይ ሰዎች ስለነሱ የተናገሩት ነገር ማንነታቸውን ሲሰራው ታያላችሁ። ለምሳሌ አንዳንድ ሰዎች ስለተተቹ ወይም ደግሞ አንዳንድ ሰዎች ስለተሞገሱ ብቻ ከፍ ይላሉ፣ ስለተተቹ ደግሞ ድቅቅ ብለው ሲወድቁ ታያላችሁ። ይሄ የማንነት ክራይሲስ ወይም ደግሞ ይሄ የማንነት ቀውስ ብለን የምንለው ነገር ነው ያለባቸው ሰዎች ሲሆኑ እንደዚህ አይነት ነገር ውስጥ የሚገቡት። መጽሐፍ ቅዱስ ላይም ብዙ ሰዎች አሉ በማንነታቸው ውስጥ ቀውስ የነበረባቸው። ትምህርቱ አላበቃም። ከዚህ ጠቃሚ ማስታወሻ በኋላ ይቀጥላል። ከዚህ በፊት የእግዚአብሔር ሰው መጋቢ ተዘራ ያሬድ ያስተማረባቸው ርዕሶች በኤምፒ3፣ በዲቪዲ፣ በሲዲ፣ በሞባይል ፎርማቶች ተዘጋጅተው ቀርበዋል። በተጨማሪም ድረገጻችንን gloriousethiopian.org ይጎብኙ። ተባርካችኋል። አሁን ትምህርቱ ይቀጥላል። መልካም ቆይታ። ዓለም ዛሬ በብዙ ግራ መጋባት ውስጥ ያለችበት ዋናው ምክንያት ሰዎች ስለ ትክክለኛ ማንነታቸው ስለማያውቁና ያላቸውን ማንነት በትክክል መኖር ስለማይችሉ ነው። ለዚህ ነው በዓለም ውስጥ ትልቅ በሽታ ከተብሎ ከሚታወቁት በሽታዎች አንዱ ወይም ደግሞ ሳይኮሎጂካሊ ብዙ ሰዎች ከሚረዱበት ነገር አንዱ የማንነት ቀውስ ወይም ይሄ አይዴንቲቲ ክራይሲስ የምንለው በማንነታቸው ለሰዎች ጥያቄ ሲፈጠርባቸው ማን እንደሆኑ
እንደሆኑ ሳያውቁ ሲቀሩ አንዳንድ ጊዜ ሰዎች እናትና አባታቸውን ስላላወቁ ወይም ደግሞ ከየት ሀገር እንደመጡ ስላላወቁ ወይ ደግሞ ከዚህ በፊት ካሳለፏቸው ችግሮች የተነሳ ህይወታቸው የተበላሸ ሆኖ ሲኖር እናያለን። ይሄ እግዚአብሔር ሰው ቲዲጄክ ሲናገር እንደዚህ ብሎ ይናገራል። ልብ ብላችሁ አዳምጡኝ። you may have done what they said you did። ሰዎቹ አድርገዋል ያሉን ነገር አድርገህ ሊሆን ይችላል ወይ አድርገሽ ሊሆን ይችላል። but you are not who they say you are። ነገር ግን አንተ እነሱ ያልሁን ወይም የሆነ ሰው ስለናንተ የተናገረውን አይደለህም ወይም አይደለሽም። You are just because something has happened to you does not mean that who you are, your identity is different than your behavior. በደንብ ልብ ብላችሁ እንድትሰሙ ይፈልጋለሁ። ምንድነው እየነገረን ያለው እዚህ ቦታ ላይ? ሰዎች ያልሁን ነገር አድርገ ሊሆን ይችላል። ሰዎች ተሳስተሃል ያሉትን ተሳስተ ሊሆን ይችላል ወይም ደግሞ ተሳክቶልሃል ያሉትን ነገር ተሳክቶል ሊሆን ይችላል ወይ ደግሞ በህይወታችሁ ላይ ከሆነው ነገር የተነሳ ለምሳሌ ትምህርት ቤት ውስጥ አንድ ተማሪ ስለወደቀ የምንላቸው የተለያዩ ነገሮች አሉ። አይገባውም ልንል እንችላለን ወይም ደግሞ አይችልም ብለን ልንናገር እንችላለን። ነገር ግን እነዚህ ሰዎች የተናገሩት ነገር ምናልባት በህይወት ላይ ሆኖ ሊሆን ይችላል። ነገር ግን እውነተኛ ማንነታችሁ እናንተ አሁን አንዳንድ ሰዎች ከችግራቸው የተነሳ ከመጣባቸው ችግር የተነሳ ባህሪያቸውን ሲቀይሩ ታያላችሁ። ለምሳሌ ፈተና ከመውደቃቸው የተነሳ ወይም በትምህርት ቤት ያመጡት ውጤት ጥሩ ስላልሆነ ወይም ቢዝነስ ጀምረው ቢዝነሳቸው ስላልተሳካላቸው ከዚህ የተነሳ ስለራሳቸው ያላቸው አመለካከት በጣም ይዛባል። ስለዚህ በጣም ብስጩ ይሆናሉ፣ በጣም ተቆጪ ይሆናሉ፣ በጣም ግራ የተጋቡ ሰዎች ይሆናሉ። መጽሐፍ ቅዱስ ስለናንተ የሚናገረው ነገር አለ። በእነዚህ ሳምንታት ውስጥ እነዚህ እውነቶችን ነው ያሳየዋችሁ መቀጥለው። ስለዚህ ልብ ብላችሁ እንድትሰሙኝ ይፈልጋል። ኦኩ የሆነባችሁ ነገር የናንተ እውነተኛ ማንነት ነው ማለት አይደለም። ምናልባት ብዙ ችግሮች አሳልፋችሁ ሊሆን ይችላል። ብዙ የተለያየ ስደት ገጥሟችሁ ሊሆን ይችላል። ችግሮች ውስጥ ከማለፋችሁ የተነሳ ስለራሳችሁ ያላችሁ አመለካከት የተቃወሰ ሊሆን ይችላል። ነገር ግን እግዚአብሔር ስለናንተ ያለው ነገር ከላችሁበት ከየትኛው መከራ ውስጥ ነፃ ሊያወጣችሁ ይችላል። ከማንነታችን በላይ ከፍ ማለት ስለማንችል ስለማንነታችን እግዚአብሔር የተናገራቸውን ነገሮች በሚገባ ማወቅና ማጥናት አለብን። ምክንያቱም የሰው ከፍታው የሚለካው ስለራሱ ባለው አመለካከት ስለራሱ ማንነት ባለው መረዳት ላይ ስለሆነ ምናልባት ብዙ ሰዎች ስለራሳቸው ማንነት ሲናገሩ ከውጭ ተነስተው ነው የሚናገሩት። ማን አንተ ሲባሉ ለምሳሌ ሰዎች ሰውነታቸው ጠንካራ ከሆነ ስፖርተኛ ከሆኑ ወይም ደግሞ ከተማሩት ትምህርት ተነስተው ይናገራሉ። ልክ ነው። የውጪ ማንነት አለ። ነገር ግን ከውጨኛው ማንነት ይልቅ የውስጠኛው ማንነታችን እጅግ ጠንካራና ስለኛ ትክክለኛ ማንነት የሚናገር ነው። በደንብ ልብ ብላችሁ አዳምጡኝ። ምክንያቱም ብዙ ሰዎች ከውጭ ጠንካራ ስለሆኑ ከውስጥ ጠንካራ የሆኑ ይመስላቸዋል። አንዳንድ ጊዜ ሰዎች ሰውነታቸውን ስፖርት በማሰራት በተለያየ ሁኔታ ራሳቸውን ጠንካራ ያደርጋሉ። ስፖርት መስራት ምንም ክፋት የለውም። መጽሐፍ ቅዱስም ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል የሚለው መጽሐፍ ቅዱስ የሚነግረን እውነት ነው። ስለዚህ መልካም ነው። ነገር ግን የውጭው ሰውነታችን ብቻ ስለበረታ ብርቱ ሰውነን ማለት አይደለም። ምክንያቱም ከውጪ ብዙ ጠንካራ የሆኑ ሰዎች ከውስጣቸው ግን በብዙ ግራ መጋባት ውስጥ የሚኖሩ በብዙ ተስፋ መቁረጥ ውስጥ የሚኖሩ በጣም ብዙ ሰዎች ዓለማችን አስተናግዳለች። አሁንም እያስተናገደች ነው፣ ወደፊትም ታስተናግዳለች። ነገር ግን ከውጭኛው ማንነታችሁ ይልቅ የውስጠኛው ማንነታችሁ እጅግ ጠንካራና የበረታ እንደሆነ ልታስተውሉ እፈልጋለሁ። እግዚአብሔር በክርስቶስ ኢየሱስ ቅድም እንደነገርኳችሁ አዲስን ዝርያ አዘጋጅቷል። ይሄ ዝርያ አዲስ ፍጥረት ብሎ መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ይናገረዋል። እንደዚህ ብሎ ነው የሚናገረው፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ማንም በክርስቶስ ቢሆን በክርስቶስ የሆነ ሰው አዲስ ፍጥረት ሆኗል፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። እግዚአብሔር ስለኛ የተናገረው የፈጠረልን ማንነት ወይም ይሄ በክርስቶስ ያለንን ማንነት በሚገባ ካወቅን እውነተኛ ማንነታችንን በሚገባ እናውቃለን።
በመጽሐፍ ቅዱሳችን ውስጥ ብዙ የተለያዩ ሰዎች አሉ፣ የተለያየ ችግር ያለባቸው። በዚህ ዘመን የተጀመረ ነገር አይደለም። በሰዎች ውስጥ ይሄ የማንነት ቀውስ መኖር በመጽሐፍ ቅዱሳችን ውስጥ የተለያዩ ሰዎች እናያለን። ስለ ማንነታቸው ግራ የተጋባ ነገር የነበራቸው እግዚአብሔር የሰዎችን ማንነት ብዙ ቦታዎች ላይ ማንነታቸውን የሚቀይርበት አንዱ መንገድ ስማቸውን በመቀየር ነበር። ለምሳሌ የተወሰኑትን ላሳያችሁ። መጽሐፍ ቅዱስ ዘፍጥረት ምዕራፍ 12 ላይ ስታጠኑ እግዚአብሔር ለመጀመሪያ ጊዜ የጠራው አብርሃም የሚባል አንድ ሰው ነበር። ይሄንን ሰው ከጠራው በኋላ እግዚአብሔር አብራም ነበር ስሙ። አብራም ማለት ኤግዞልትድ ፋዘር፣ ከፍ ያለ አባት ማለት ነው። ይሄንን አባት እግዚአብሔር አብራም ከሚለው ስሙ ወደ አብርሃም ዘፍጥረት ምዕራፍ 17 ላይ ስሙን ሲቀይረው ታያላችሁ። እና እግዚአብሔርም ከዚህ በኋላ ስምህ አብራም ተብሎ አይጠራ፣ ከዚህ በኋላ ስምህ አብርሃም ተብሎ ይጠራ ይሏል። ለምንድን ነው እግዚአብሔር አብርሃም ብሎ የጠራው? አብራም ማለት ኤግዞልትድ ፋዘር ከፍ ያለ አባት ሲሆን አብርሃም ማለት ደግሞ ከፍ ያለ የብዙዎች አባት። አያችሁት? ይሄ ሰው ስለ ማንነቱ የተዛባ አመለካከት ነበረው። ፍሬያማ አልነበረም፣ ልጅ አልነበረውም። መውለድ ሚስቱ ስለማትችል መውለድ አልቻለም ነበር። ነገር ግን እግዚአብሔር እኔ ስምህን በመቀየር ማንነትህን እቀይረዋል፣ ስለዚህ ከዚህ በኋላ ስምህ አብራም ሳይሆን አብርሃም ይባላል። አያችሁት? እግዚአብሔር ሁኔታውን ከመቀየሩ በፊት የቀየረው ስሙን ነው። ልብ ብላችሁ ስሙ። የናንተ ሁኔታ ከመቀየሩ በፊት ስለ ራሳችሁ ያላችሁ አመለካከት በእግዚአብሔር ቃል አመለካከት ይቀየራል። ሌላ የሚስቱንም ስም ማየት ትችላላችሁ። ሁለተኛዋ ሴት ሶራ ትባላለች። ሶራ የአብርሃም ሚስት ነበረች። ሶራ ማለት ልዕልት ማለት ነው። እግዚአብሔር ከዚህ በኋላ ለዘፍጥረት ምዕራፍ 17 ላይ ከዚህ በኋላ ስምሽ ሶራ ተብሎ አይጠራም፣ ከዚህ በኋላ ስምሽ ሳራ ተብሎ ይጠራል፣ ከፍ ያልሽ የልዕልቶች እናት ነው ማድረግሽ አላት። ስለዚህ እግዚአብሔር ስማችሁን ይቀይራል። ወይም ደግሞ ኖብል ውማን ማለት ነው፣ ዝነኛ የሆነች ሴት ነው ማድረግሽ። ዛሬ በዓለም ላይ የሳራን ስም የማያውቁ ሰዎችን ለማግኘት በጣም አስቸጋሪ ነው። ምክንያቱም ሳራን እግዚአብሔር ዝነኛ አድርጓታል። እግዚአብሔር የሰዎችን ስም በመቀየር ህይወታቸውን አቅጣጫቸውን ይቀይር ነበር። ሌላኛው ሰው በጣም የሚያስገርመው ያዕቆብ ነው። ያዕቆብ የአብርሃም የልጁ ልጅ ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ያዕቆብ ማለት አታላይ፣ አጭበርባሪ፣ አምታቺ ማለት ነው። እግዚአብሔር የያዕቆብን ታሪክ መቀየር ሲፈልግ ያደረገው አንድ ቁልፍ ነገር ምንድነው? ዘፍጥረት ምዕራፍ 32ን ስታነቡ ከእግዚአብሔር ጋር ታገለ ይላል። እግዚአብሔርም ያዕቆብን ስምህ ማን ነው ብሎ ጠየቀው። ያዕቆብ ብዙ ጊዜ ስለራሱ ደብቆ ነው የኖረው። ስምህ ማን ነው ሲባል ኤሳው ነኝ፣ ስምህ ማን ነው ሲባል ኤሳው ነኝ እያለ ነው የኖረው። የዚህን ጊዜ ግን እግዚአብሔር ስሙን ኤሳው ያለ ከሚኖርበት ህይወት ውስጥ ሊያወጣው ስለፈለገ ከእግዚአብሔር ጋር በታገለበት ሰዓት እግዚአብሔር የጭኑን ሹሉዳ መታው። ከዛም ስምህ ማን ነው ሲለው ያዕቆብ ነኝ አለው። እግዚአብሔርም እንዲህ አለው፣ ከዚህ በኋላ ያዕቆብ ተብለህ አትጠራም፣ ስምህ እስራኤል ተብሎ ይቀየራል። እስራኤል ማለት ከእግዚአብሔር ጋር አብሮ የሚዋጋ የእግዚአብሔር ወታደር ማለት ነው። ልክ ነው። ምናልባት ካሳለፋችሁት ሁኔታ የተነሳ ስማችሁ ጥሩ ላይሆን ይችላል። የሆነባችሁ ነገር ካለፋችሁት መከራ የተነሳ ብዙ ኮንፊውዥን ውስጥ ኖራችሁ ሊሆን ይችላል። ነገር ግን እግዚአብሔር የያዕቆብን ታሪክ እንደቀየረ የእናንተንም ታሪክ ይቀይራል። በሚቀጥሉ ሳምንታት ደግሞ የእግዚአብሔርን ቃል በዚህ እውነት ላይ እያሰፋ ነው እንሄዳለን። ነገር ግን ልብ ብላችሁ አስተውሉ። ስለ ራሳችሁ ከሚኖራችሁ ስለ ማንነታችሁ ከሚኖራችሁ መረዳት በላይ ከፍ ብላችሁ መሄድ አትችሉም። ምክንያቱም የእናንተ ስኬት ያለው ስለ ራሳችሁ ማንነት በሚገባ በመረዳት ነው። ሰዎች ያላችሁን አይደላችሁም፣ ሁኔታ ያላችሁን አይደላችሁም፣ ችግሮች ያሏችሁን አይደላችሁም፣ ካሳለፋችሁት ነገር የተነሳ የተባላችሁትን አይደላችሁም፣ የትምህርት ውጤታችሁ ያላችሁን አይደላችሁም። ይህ ሁሉ ሆኖባችሁ ሊሆን ይችላል፣ ትክክል ሊሆን ይችላል። እውነቱ ግን የእግዚአብሔር ቃል ስለናንተ የተናገረው ነገር ነው። የእግዚአብሔር ቃል የሚላችሁ እውነት ነው። ስለዚህ አበረታታችኋለሁ። ስለ ማንነታችሁ ልክ እንደ ዮሐንስ ከመጽሐፍ ቅዱስ ውስጥ አውጥታችሁ እንድታውቁ። ዮሐንስ አንተ ማን ሲባል ከኢሳይያስ ምዕራፍ 40 ላይ ጠቀሰ እንዲህ ብሎ፣ እኔ በምድረ በዳ የሚጮህ የእግዚአብሔርን ድምፅ የሚያመጣ ሰው ነኛል። ልክ እንደዚሁ እናንተም ስለ ማንነታችሁ ከእግዚአብሔር ቃል ውስጥ ፈልጋችሁ እንድታገኙ ይሄንን ትምህርት ጀምረናል። ስለዚህ በሚቀጥለው ሳምንት በዚሁ ሰዓት ደግሞ ተመልሼ አገኛችኋለሁ። ሻሎም።
ከዚህ በፊት ጌታ ኢየሱስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ እንደ ሞተልኝ እንደ ተነሳልኝ አምናለሁ። በዚህ ዕለትም ጌታዬ አድርጌ እቀበለዋለሁ። እግዚአብሔር አባት ሆይ ልጅህ ስላደረከኝ አመሰግናለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቶ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኙናል። የክብር ሕይወት ቤተክርስቲያን መደበኛ ፕሮግራሞችን እናስተዋውቁት። ኢየሱስ ሰማል። እምነት ከምንድነው? መስማት ለእግዚአብሔር ቃል። ታሰወይ ክርስቲያን ሁልጊዜ ቃሉ ላይ ተቀምጦ የመንፈሱን ፍሰት ይጠብቃል። ማክሰኞ ከ11 ሰዓት ከ45 እስከ 2 ሰዓት ከሩብ፣ እሁድ ከ9 ሰዓት ከ30 እስከ 1 ሰዓት ከ30። እሱ ባያየውም ደቀ መዝሙር ለመሆን ሬዲ ነው። ምክንያቱም ሕይወቱ ላይ ገባበት አለ ነው። Not only miracle, special miracles by the hands of Paul. በዚህ በ2007 ዓመተ ምህረት የተአምራት ዓመታችን ነው። Praise God. ተነሳና አብራ፣ ተነሽና አብሬ፣ ተነሳና አብራ። ከዛ ስለ ወንጌል ዝም አንልም። We will evangelize the city. እዚህ ቤት ደህና አደራችሁ። ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል። ከእግዚአብሔር አፍ በሚወጣ አንድ ቃል ሕይወቶ ለዘላለም ይለወጣል። አድራሻችን ከለም ሆቴል ወደ መብራት ኃይል በሚወስደው መንገድ 100 ሜትር እንደሄዱ በስተግራ ያገኙናል። የክብር ሕይወት ቤተክርስቲያን